ሰላም እንደናችሁ ዩቲዩብ ቻናል ተከታታዮቼ ዛሬ ይዤላችሁ የመጣሁት ቪዲዮ 5 በስልካችን ላይ ኑሩ የሚገቡ 5 አፕሊኬሽኖችን ይዤላችሁ መጥቻለሁ። ለዚህ ቻናል አዳዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ኦል በማድረግ እኛ የምንለቃቸው ምርጥ የሆኑ ቴክኖሎጂዎች ስለ ዩቲዩብ ቲክቶኮችንና ምርጥ አፕሊኬሽኖችን ወደ እናንተ እናቀርባለን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ ዛሬ ቪዲዮ በአንደኛ ደረጃ ላይ ያስቀመጥኩላችሁ አፕሊኬሽን ዋይፋይ አናላይዝ ይባላል። ይሄም አፕሊኬሽን ዋይፋይ ያላችሁ በሙሉ ግዴታ ስልካችሁ ላይ ሊኖር የሚገባ በጣም ምርጥ አፕሊኬሽን ነው ማለት ነው። ዋይፋይ ካላችሁ ይሄን አፕሊኬሽን ዳውንሎድ አድርጋችሁ መጠቀማችሁን አትርሱ። ላለው ቀጥታ አፕሊኬሽኑ ስከፍተው እንደዚህ ያመጣልናል። እዚህ ጋር ላንጉዌጅ እንግሊሽ እንለዋለን። አፕሊኬሽኑን እንደምታዩት እንደከፈትኩት አምጥቶልኛል ማለት ነው። ካመጣልኝ በኋላ እዚህ ጋር እንደምታዩት የዋይፋይ ስማችሁ ነው ማለት ነው። እዚህ ጋር ደግሞ ከዋይፋይ ስማችሁ ጋር እዚህ ጋር እንደምታዩት የሚጨምርና የሚቀንስ ስፒዱን ነው ማለት ነው። እዚህ ጋር ወደ ሮተራችሁ ስትጠጉ እንደምታዩት ወደ ሮተር ስጠጋ እንደምታዩት እየጨመረ ነው ማለት ነው። ወደ ከሮተርስ የራኩ ሲሄድም እየቀነሰ ይሄዳል ማለት ነው። እዚህ ጋር ያሉ ደግሞ እንደምታዩት ዳውንሎድ ስፒድ እና አፕሎድ ስፒድ እዚህ ጋር ያሳያችኋል ማለት ነው። በጣም ይሄ አፕሊኬሽን ዋይፋይ ያላላችሁ በጣም ጠቃሚ አፕሊኬሽን ነው። እዚህ ጋር ደግሞ እንደምታዩት ዋይፋይ ሴኩሪቲ የሚለው ጋር እንገባና እዚህ ጋር የኛ ዋይፋይ ላይ ማን እንደሚጠቀም ኦር ማን እንደተገናኘ እዚህ ጋር ማየት እንችላለን ማለት ነው። በጣም ምርጥ አፕሊኬሽን ነው። ካለኛ ፍቃድም እዚህ ጋር የገቡ ሰዎች ወይ ሃክ አርግተውን ዋይፋያችንን ሃክ አርግተው ሰብሮ ገብቶኛ በሳናውቅ እየተጠቀሙ ከሆነ እዚህ ጋር በማየት ብሎክ ማድረግ እንችላለን ማለት ነው። ይሄ በጣም ምርጥ አፕሊኬሽን ነው። ሌላ ደግሞ የዚህ አፕሊኬሽን ጥቅሙ እዚህ ጋር እንደምታዩት ሮተር ሴቲንግ ይባላል። ሮተር ሴቲንግ ጥቅሙ የሮተር ፔጅ ወደ ሮተር እንደምታዩት የብዙ ዋይፋይ ዜዲቲ ስለሆነ ነው። እዚህ ጋር እንደምታዩት የብዙዎቻችን ዋይፋይ አድሚን ነው። ይሄን አድሚን የሚለው እንዴት መቀየር እንደምንችል ብዬ ቪዲዮ ሰርቻለሁ። ቪዲዮን ከፈለጋችሁት ዲስክሪፕሽን ቦክስ ስር አስቀምጥላችኋለሁ ማለት ነው። በሁለተኛ ደረጃ ላይ ያስቀመጥኩላችሁ አፕሊኬሽን ይባላል። ይሄም አፕሊኬሽን ፎቶአችንን ኤዲት እንድናደርግ ይረዳናል። በጣም ይሄ አፕሊኬሽን በጣም ምርጥ አፕሊኬሽን ነው። ፎቶአችንን ኤዲት ለማድረግ እንደከፈትነው እንደዚህ ያመጣልናል። ካመጣልን በኋላ እዚህ ጋር እንደምታዩት ሁለት ኦፕሽኖች አሉን። ከነዛ ውስጥ አንዱን መርጥና አሳያችኋለሁ። ከመረጥኩት በኋላ እዚህ ጋር እንደምታዩት የተለያዩ ፊልተሮች አሉት ማለት ነው። በጣም ደስ የሚሉና በጣም ውብ የሆኑ ፊልተሮች አሉ። እንደምታዩት እንደዚህ ያረጋችሁ ፎቶአችሁን ከመረጣችሁ በኋላ ፊልተሩን መቀያየር ትችላላችሁ። ከፈለጋችሁ ብራይትነሱን እየጨመራችሁ ካልፈለጋችሁ ብራይትነሱን እየቀነሳችሁ ፎቶአችሁን ማሳመር ትችላላችሁ ማለት ነው። ይሄ አፕሊኬሽን በጣም ምርጥ አፕሊኬሽን ነው። ፎቶን ኤዲት ለማድረግ ትወዱታላችሁ፣ ተጠቀሙበት። በሶስተኛ ደረጃ ላይ ያስቀመጥኩላችሁ አፕሊኬሽን ዋልዋርፕ ይባላል። ይሄም አፕሊኬሽን በውስጡ የተለያዩ ምርጥ የሆኑ ዋልፔፐሮችን በውስጡ እናገኛለን ማለት ነው። ይሄ አፕሊኬሽን በጣም ምርጥ የሆነ ዋልፔፐሮችን በውስጡ ማግኘት እንችላለን። ለምሳሌ ያክል እዚህ ጋር የአኒሜሽን ዋልፔፐር አለ፣ የጌም ዋልፔፐር አለ፣ የሙቪ ዋልፔፐር፣ የስፔስ እና የቴክኖሎጂ ዋልፔፐሮችን በውስጡ ማግኘት እንችላለን። በተጨማሪም እዚህ ጋር በመንካት የተለያዩ ዋልፔፐሮችን ማግኘት እንችላለን። እንዴት አድርገን ደግሞ ሆም ስክሪናችን ላይ ሴቭ ማድረግ እንደምንችል አሳያችኋለሁ። ያው እንደምታዩት በጣም የሚያማምሩ ዋልፔፐሮችን በውስጡ እናገኛለን። እንደዚህ ካረግን በኋላ አንድ ኢሜጅ ከመረጥን በኋላ አንዱን ለምሳሌ ያክል እዚህ ጋር ክሊክ በማድረግ አንዱን ፎቶ ላይ ክሊክ ካረግነው በኋላ እነዚህ ይመጣልናል ማለት ነው። ከዛ በኋላ የሶስት ሰረዙን እነካለን። ከነካን በኋላ እዚህ ጋር እንደምታዩት የዳውንሎድ ምልክት አለች ማለት ነው። እሷን ዳውንሎድ እናረጋለን ማለት ነው። ቀጥታ ዳውንሎድ ካረግን በኋላ ይሄ ፎቶ ፋይላችን ውስጥ ዳውንሎድ ሆኗል ማለት ነው። ከዛ በኋላ ከገባን በኋላ ሆም ስክሪናችን ላይ ማድረግ እንችላለን። የአፕሊኬሽን በጣም ምርጥ አፕሊኬሽን ነው። ትወዱታላችሁ፣ ተጠቀሙበት። በአራተኛ ደረጃ ላይ ያስቀመጥኩላችሁ አፕሊኬሽን አት ፕሌየር ይባላል።
ይህም አፕሊኬሽን የተለያዩ ሙዚቆችን እና ቪዲዮዎችን መስማት እንችላለን ማለት ነው። በምንሰማበት ሰዓት ደግሞ ይሄ አፕሊኬሽን ሌላኛው ጥቅሙ ቪዲዮና ሙዚክ በምንሰማበት ሰዓት ቻርጃችንን እንዲቆጥብልን ማድረግ እንችላለን። እንዴት አርግተን ቻርጃችንን እንዲቆጥብልን ማድረግ እንደምንችል አሳያችኋለሁ። ቀጥታ እዚህ ጋር እንደምታዩት 3 ሰረዝ አለ። 3 ሰረዙን እነካለን ማለት ነው። ከነካነው በኋላ ሴቲንግ የሚል አለ ማለት ነው። ሴቲንግ የሚለውን እነካዋለን። ሴቲንግ የሚለውን ከነካነው በኋላ እዚህ ጋር ዳርክ ሞድ የምትላለች ማለት ነው። ዳርክ ሞድ የምትለዋን እናበራታለን ማለት ነው። በመናበራበት ሰዓት ይሄኛው አፕሊኬሽን ወደ ዳርክ ሞድ ተቀይሮልናል ማለት ነው። በዚህ ሰዓት የተለያዩ ሙዚቆችንና ቪዲዮዎችን በመናጫውትበት ሰዓት ስልካችን ቻርጅ ይቆጥብልናል ማለት ነው። እንግዲህ የአፕሊኬሽን በጣም ምርጥ አፕሊኬሽን ነው። ትወዱታላችሁ፣ ተጠቀሙበት። በአምስተኛ ደረጃ ላይ ያስቀመጥኩላችሁ አፕሊኬሽን ማኑዋል ካሜራ ይባላል። ይህም አፕሊኬሽን ጥቅሙ ምርጥ የሆነ ለፎቶ ስናነሳ ምርጥ የሆነ ኳሊቲ ለፎቶአችን እንዲሰጠን የሚያደርግ አፕሊኬሽን ነው። እንደምታዩት እንደዚህ ፎቶ ልናነሳ ስንል እንደዚህ የሆነ ውብ የሆነ ኳሊቲ እንዲሰጠን ማድረግ እንችላለን። ይህ አፕሊኬሽን በጣም ምርጥ አፕሊኬሽን ነው። ትወዱታላችሁ፣ ተጠቀሙበት።